የኢትዮ ኤቭሪቲንግ ቻናል ተከታታዮች እንዴት አላችሁ? ዛሬ በአንድ ሰበር መረጃ ተገኝቻለሁ። በሰሞኑ እንግዲህ በዘማሪ ትዝታው ሳሙኤል ክስ በተነሳ በርካታ ሰዎች እየተነጋገሩበት ይገኛሉ። እኔም ዛሬ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ያቀረበውን የክስ ሂደት በምን ወንጀል እንደተከሰሰ የማቀርብላችሁ ይሆናል ማለት ነው። እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት ጠይቃለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ለኢትዮጵያ ፌዴራል ፖሊስ የወንጀል ምርመራ ጠቅላይ መምሪያ አዲስ አበባ ጉዳዩ የወንጀል ምርመራ ተደርጎ የምርመራ መዝገብ መብቱ ለሚፈቀድለት የሕግ ዘርፍ እንዲተላለፍ ስለመጠየቅ በወንጀል ተጠርጣሪ ወይም ተከሳሽ አቶ ትዝታው ሳሙኤል ተጠርጣሪ ተከሳሹ ነዋሪነቱን በውጭ ሀገር በማድረግ ሃይማኖትን ከሃይማኖት ግጭት ለመፍጠር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችን በየደረጃቸው ያሉ አገልጋዮችን የቤተክርስቲያኑ የበላይ ውሳኔ ሰጪ አካል የሆኑትን ቅዱስ ሲኖዶስና ሊቃነ ጳጳሳት ለማዋረድ ለመስደብና የምእመኑን ስሜት ለመንካት ብሎም በሀገሪቱ ውስጥ ሁከት ብጥብጥ እንዲነሳ በማሰብ በተለያዩ የመረጃ ማሰራጫ መንገዶች ከ5000 በላይ ተከታዮች ባሉበት የራስ የዩቲዩብ ቻናል በመጠቀም በሚል ክስ ተመስርቶበታል። አንደኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶች በገዳማት ውስጥ የሚገኙ ገዳማውያን መነኮሳትና አገልጋዮችን ግብረ ሰዶማውያን ናቸው በማለት ሲናገር ተሰምቷል። በሁለተኛም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመተትና ጠንቋይ ቤት ናት በማለት ሲያጠለሽ ተሰምቷል። የኢትዮጵያ ተዋሕዶ ቤተክርስቲያን የምትገለገልባቸውን ሃይማኖታዊ፣ የጸሎት፣ የታሪክ፣ የገድላትና ድርሳናት መጽሐፍ ድውያን መጽሐፍ ናቸው፣ መጥፋት አለባቸው በማለት እንዲሁ ሲነገር ተደምጧል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስና የምታከብራቸውና የምትዘክራቸውን ቅዱሳን አባቶችና እናቶች ጣዖታት ናቸው በማለት እንዲሁ ሲናገር ተሰምቷል ይላሉ አባቶች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቃል ኪዳን ታቦት የማይጠቅም የሽንኩርት መክተፊያ ጣውላ ነው በሚል በዘለፋ መንገድ እንዲሁ 5000 ሰው በተሰበሰበበት በላይቭ ሲናገር ተሰምቷል ተብሏል። እንዲሁም ደግሞ ሰማዕቷ ቅድስት አርሴማን የምድራችን ጣዖት ናት እያለ ሲናገር ተሰምቷል። በአጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ተሰብስበው መቃጠል አለባቸው፣ የመክተፊያ ታቦት መቃጠል አለበት፣ ልንጸየፈው ይገባል፣ እርኩስ ነው እያለ ሲናገር ተደምጧል በማለት ሃይማኖትን በማንቋሸሽ የወንጀል ሕግ አንቀጽ 816 782 ዝባር 482 ድንጋጌዎች በመተላለፍ የሽብር አዋጅ ቁጥር 1176 ዝባር 16 አንቀጽ 5 6 እና 8 ድንጋጌዎችን በመተላለፍና የጥላቻ ንግግርና ሐሰተኛ መረጃን ለመከላከል የወጣውን አዋጅ ቁጥር 1185 አንቀጽ 4 እና 5 እንዲሁም የኮምፒውተር ወንጀሎችን ለመደንገግ የወጣውን አዋጅ 958 ዝባር 2008 አንቀጽ 13 ዝባር 3 እና 14 የሕግ ድንጋጌዎችን በመተላለፍ በሚፈጸሙ ወንጀል ክቡር የወንጀል ምርመራ ጠቅላይ መምሪያ በሰቡ ላይ ተገቢውን የወንጀል ምርመራ በማጣራት የምርመራ መዝገቡን ስልጣን ላለው የአቃቢ ሕግ ዘርፍ እንዲያስተላልፍና በቅድስት ቤተክርስቲያን እንጠይቃለን በማለት የተለያዩ ማስረጃዎችን ከስር በማስደገፍ ምስካሪዎች ሳይቀሩ በድምጽና በቪዲዮ ማስረጃ ያላቸውን ማስረጃዎች አያይዘው እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ለፌዴራል ፖሊስ ያስረከበና እንዲጠየቅልኝ በማለት ያስተላለፈ መሆኑን ነው የምናሳውቀው። እስኪ በዚህ ጉዳይ ላይ እናንተ ምን ይመስላችኋል? ከዚህ የተለያዩ መረጃዎችን ቶሎ ከስር ሲወጡ እንዲደርሳችሁ ሰብስክራይብ እንድታደርጉ፣ ላይክ እንድታደርጉ ከወዲሁ ማሳወቅ እንፈልጋለን። በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሆንላችሁ።